አልችልም። ይሄ ቢታወቅ ደስ ይለኛል፣ ቅን ሰው መሆኑ ማለት ነው። እኛም የዛሬ 15 ዓመት ስለነበርንበት እዚህ ፕሮጀክት ውስጥ እና በደንብ ማሪኔት ስላደረገ ጥሩ ስራ ነው ብዬ አምናለሁ። ቴዳ በጣም ለፍተሃል። ለሁሉም ነገር በጥራት እንዲያልቅ ነው እሱ የሚለፋውና ይሄን ያህል ጊዜ የተፈጀው በዛ ምክንያት ነው። ጥሩ ስራ እንደተሰራ በጣም ታላቅ ነገር እንደተሰራ አውቃለሁኝ። እግዚአብሔር አሁንም እድሜ ይስጥህ፣ የልጆችህ አባት እስከ መጨረሻ ድረስ እንደዚህ ትልቅ እንደሆንክ፣ እንደዚህ ሀገርህን እንደወደድክ፣ እንደዚህ ህዝቡ እንደወደደህ እግዚአብሔር ሁሉ ነገር ወደፊት የሚያሳምረው በአዲሱ አልበም እንገናኛለን። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ስለ ኢትዮጵያ ያለው ነገር አይ ቲንክ እኔ ምስክር መሆን አይጠብቅብኝም። 100% ህዝቡ ያውቃል ይሄን። ምክንያቱም ስራዎቹን ብቻ ማየት መስከር ይችላል። ግን አንድ ነገር በባል እሱ ነው ቶሎ ጭንቅላቴ ላይ ይመጣብኝ። ስለ ሀገር ብቻ የተዘፈኑ ሳይሆኑ ሌሎቹም ታሪኮች ውስጥ እነዚህ ሀገርን በጣም የሚያጎሉ ታሪኮችን ወይ የተደበቁ ወይ ደግሞ ሰው ከጊዜ ብዛት ችላ ያላቸውን ነገሮች ቁጭ አድርጎ በጣም አርቲስቲክ በሆነ መንገድ በጣም በሚያምር እያዋዛና እንድትሰሚ በሚያደርግ ደግሞ በዛ በሚያምር ዜማዎች እነዚህ ነገሮች ፕራዮሪቲ ሰጥቶ ነው የሚሰራው። ያው እኔም መመስከር ስላለብኝ ነው እንጂ ሁሉም ሰው የሚያውቀው ነው። መጀመሪያ የሚመጣልሽም ወይ ደግሞ የቴሌቪዥን ሾው ለመግባት ሲያስብ አንድ ሰው መጀመሪያ ጭንቅላቱን የሚመጣበት ይሄ ይመስለኛል። ያ ዴዲኬሽን፣ ያ ትሩዝ፣ አንድን ነገር ይዞ መምጣት ምንም ሀሳብ ሳይዋዥቅ ሳይቀያየር አንድን ዓላማ ይዞ መምጣት ከባድ ነው እና እሱ ነው መጀመሪያ የሚመጣብኝ። አፍሪካዊ ነው በቃ ቴዲ እውነትም እንትን ነውና እንደዚህ አይነት ነገር ሲያወራሽ አንዳንዴ የሆነ እሱ የሚገባው ነገርና እሱ የሚያስረዳን ነገር የስፒሪቹዋልም ደግሞ አንዳንድ ጊዜ እናወራለንና ይገርመኛል። እሱ ነገሩ ስለ ሀገር ምናምን የሚያወራው ነገር በጣም ይገርመኛል። ብዙ ሰው እንደዚህ አይቻል አቅም እንደዚህም ገጥሞኝም አያውቅም። ቴዲ ይለያል በጣም በምንም ነገር የማይደራደርበት ሀገርና ሀገር ነው። እንደ ዘፋኝ እንደ ሙዚቀኛ ሙዚቃና ሙዚቃ ነው አልልሽም። ቴዲ ሙዚቃማ ሙዚቃ ነው፣ ግን ሀገርና